በጣም የደነቀኝን ነገር ያስደነገጠኝንም ነገር ላካፍላችሁ ብዬ ነው። እና ምንድነው እሱም ሰሞኑን ደብረ ብርሃን ላይ የሆነ ነገር ተፈጥሯል። ብዙዎቻችሁ ያው መረጃው የደረሳችሁ ይመስለኛል ታውቃላችሁና ምንድነው እሱም አንድ የ666 ኢሉሚናንቲ ሰይጣኒዝም አባል የሆነ ልጅ የገዛ እናቱን ማለት ነው እንደገደላትና ከገደላትም በኋላ ለየብቻ ማለት ነው ለየብቻ የሰውነት አካል ክፍሏን ላይቶ እንዳስቀመጠ ከዛም በኋላ ልጁ አዲስ አበባ እንደተያዘ የወጣ ዜና አለ አይደለ ሰሞኑን። እና ይሄን ነገር እኛ ካላነቃን ማለት ነው ሁላችንም በአካባቢያችን ካላነቃን በተለይ ወደ ገጠር አካባቢ ያለው ማህበረሰቡ ይሸወዳል። ኖርማሊ አሁን ወደዚህ ወሎ ውስጥ ወደ ወግዲ፣ ለጋምቦ፣ ከላላ እነዚህ አካባቢዎች ላይ ሞር ገና አልገባም መሰለኝና ወደዛ ደግሞ መካነ ሰላም ግን መግባቱን ሰምቻለሁኝ። ኢሉሚናንቲ አባሎች እንዳሉ ሰምቻለሁኝ። እናም ምን ለማለት ነው ይሄን ነገር ሁላችንም እስኪ እናወራበት፣ እንደ ሐሳብ እናንሳው እና እንነጋገርበት። በራሱ 666 ምንድነው? ባጭሩ የ666 ምንድነው ካለን ከሰይጣን ጋር የሚተሳሰር የሆነ ነገር ነው። ከሰይጣኖች ጋር የሚተሳሰር የሆነ ነገር ነው 666። እናም ይህንን 666ን በቀጥታ ማለት ነው 666ን በድርጅት መልኩ የመሰረተው መስራች አለው ተብሎ አይታወቅም። እናም ነገር ግን ይህንን 666 የሚለውን ቁጥር ሰዎች ከምን ጋር ያያይዙታል? ከሰይጣኒዝም አምልኮ ጋር፣ ከሰይጣን አምልኮ ጋር ያያይዙታል። ወይም ይሄ ከኢሉሚናንቲ ጋር ያያይዙታል። ከዚህ ፍሪሜሽን ከሚሉት ሚስጥራዊ ማህበራት ጋር ያያይዙታል 666 የሚባለውን ነገር ግን ይህ ነገር ዘመናዊ የሰይጣን አምልኮ ብለው አምጥተውታል። ይሄ ቸርች ኦፍ ሰይጣን፣ ቸርች ኦፍ ዴቪል የሚባለው ማለት ነው አሜሪካ የሚገኘው። እና ይህ የተመሰረተው በ1966ቶቹ ነውና በ19ኞቹ ነው የተመሰረተው። 1966 ላይ መስራቹም አንቶን ላቪ የሚባለው ነው እንግዲህ የመሰረተው ይሄንን ማለት ነው። ሲመሰረተው በኋላ ላይ ደግሞ ይሄ በ1776 ዓመተ ምህረትም የተመሰረተ ነገር አለ። እሱ ነው ያኔ ነው ኢሉሚናንቲ የተመሰረተው። ያን ደግሞ የመሰረተው አዳም ነው። ደግሞ ለስሙ እኮ የነብይ ስም ነው የያዘው። ይህን ደግሞ የመሰረተው ያው የጀርመናዊ የሆነ ፕሮፌሰር ነው ኢሉሚናንቲን የመሰረተው። እና 666 በምን ያህል ሀገራቶች ላይ ተሰራጭቷል አሁን ላይ ማለት ነው። ምን ያክል ጊዜ ሆነው ካለን እንግዲህ ባይብል ላይ ስንመለከተው ማለት ነው ስለ 666 ጋር የሚያያይዙት ነገር አለ አይደል? እነዚህ የክርስቲያን ምሁራኖች የሚያያይዙት ነገር አለ። ምንድን ብለው ይሄ የዮሐንስ ራእይ 13:18 ላይ ያለው እሱ በግልጽ 666 ብሎ ጠቅሶታል እዛ ላይ ይላሉ አይደለ? እና ይሄ የዮሐንስ ራእይ ከተጻፈበት ጊዜ አንስቶ ማለት ነው ወይም በክርስትና አቆጣጠር በ95 ዓመተ ምህረት በሚሉት ማለት ነው በዛ አካባቢ እንደተጻፈ ነው አይደል የሚነገረው ይሄ ዮሐንስ ራእይ። እና በግሪክ ደሴት ላይ ነው የዛ ጊዜ ነው የተመሰረተው ይላሉ። ከዛ ጊዜ ጀምሮ ምን ያክል አመታት ሆኖታል ማለት ነው? ምን ያክል አመታት ሆኖታል? እንግዲህ ከዛ ጀምረን አሁን ድረስ ስንቆጥር 1900 አካባቢ አመት ሆኖታል ማለት ነው። ከነዚህ ደግሞ በዘመናችን ካሉ ከዘመናዊ ድርጅቶች አንፃር ደግሞ ከ250 እስከ 300 አመታት ነው ገና በዘመናዊ መልኩ ሰይጣኒዝም አምልኮ ከመጣ ማለት ነው። እንግዲህ ከአንዱ አህጉር ማለት ከተመሰረተበት ከነ አሜሪካ ምናምን ወደ ሌላ አህጉር እንድትሄድ ካለን እንግዲህ በባህል በቅኝ ግዛት በምዕራባውያን ተጽዕኖ ደግሞ አሁን በቅርብ ጊዜ እኮ በሙዚቃዎች በፊልም እንደዚህ በሆሊውድ የለም በኢንተርኔት በማህበራዊ ሚዲያ አማካኝነት ወደ ሌላው ዓለም ወደ ሌሎች አህጉራትም ምን ሆኗል ተስፋፍቷል ማለት ነው። እንግዲህ ዋና ዓላማቸው ምንድነው? የ666 ዋና ዓላማው ምንድነው? ያው በሃይማኖት እይታ በእስልምናም በሉት በክርስትና
የዚህ ኃይል ዋና ዓላማ ማለት ነው ሰዎችን ከፈጣሪ መንገድ ማውጣት ነው ብለው ነው የሚያምኑት እነዚህ ሃይማኖቶች ማለት ነው። እንግዲህ የሞራል እሴቶችን ማጥፋት፣ የራሱን ዓለም አቀፋዊ ስርጭት ማነው ስርዓት መመስረት ወይንም መዘርጋት፣ ኒው ወርልድ ኦርደርን መመስረት በሴረኝነት ትረካዎች ላይ ተደግፎ ማለት ነው የዓለምን ኢኮኖሚ፣ ፖለቲካ፣ ሃይማኖት በአንድ ማዕከል ለመቆጣጠር የሚሞክር ነው። ማን 666 ማለት ነው። ሌላኛው ደግሞ እስኪ የነሱ መለያ ምንድነው ካለን መለያ ምልክት አላቸው እነሱ ማለት ነው። እንግዲህ የመጀመሪያው የፍየል ራስ ነው። የፍየል ራስ አላቸው። ይሄ ደግሞ የሰይጣን አምልኮ ዋና ምልክቱ ነው። ሌላኛው ደግሞ ይሄ ኢንቨርትድ ፔንታግራም የሚሉት ነገር አለ። ምንድነው ይሄ? የተገለበጠ የሆነ ኮከብ የለም፣ ተገልባጭ የሆነ ኮከብ ፔንት እኮ ስንል 5 ማለት ነው አይደለ? እና ባለ 5 ማዕዘን ተገልባጭ ኮከብ ነው። እሱ አንዱ ምልክታቸው ነው። ሌላ ደግሞ ይሄ ኦልሲንግ አይን፣ አንድ አይን ይሄ ፒራሚድ አናት ላይ የፒራሚድ ቅርጽ ያለው አናት ላይ ያለ ነጠላ አይን እኮ አለ፣ አንድ አይን። እሱም የነሱ መገለጫ ነው። እና ይሄ የእጅ ምልክት የ666 ቅርጽ ግን በነገራችን ላይ ይሄ በእጅ መስራት ወይም ይሄ የቀንድ ምልክት ማሳየት ነው ብዙ ጊዜ ማለት ነው። የቀንድ ምልክት ብዙ ጊዜ ማለት ነው። ከላይ የፍየል ራስ ብለናል፣ መልሶ ደግሞ ተገልባጭ ኮከብ ብሎናል፣ አንድ አይና ብለናል። ከዛ በኋላ የቀንድ ምልክት ማለት ነው። እነሱ ይገልጹታል ማለት ነው። ምልክቶቹ ናቸው እነዚህ። እና ሌላኛው ዋናው ነገር አሁን ላይ ማለት ነው የ666 ይሄ የሰይጣን ቤተክርስቲያን የለም ቸርች ኦፍ ሰይጣን የሚሉት ዋና መቀመጫው አሜሪካ ውስጥ ነው ብለናል አይደለ? ቅድም ይሄ ሳን ፍራንሲስኮና ኒውዮርክ ላይ ነው የሚገኘው። ሌሎች ግን ሚስጥራዊ ማህበራቶች ደግሞ እነዚህ አውሮፓ ሀገራቶች ላይ እነ ለንደን፣ እነ ፓሪስ፣ ዋሽንግተን ዲሲ ትላልቅ ቢሮዎች መስርቶ ዋና ቢሮዎችን አቋቁሟል ማለት ነው እዛ አካባቢ ላይ። እንግዲህ ሌላኛው ደግሞ እንደ ነጥብ የምናነሳው ነገር ብዙ ጊዜ አሁን እንግዲህ በቴሌግራምም በኢንስታግራምም በቲክታክም በብዙ ቦታ ላይ በኤፍቢም ሰዎችን የ666 አባል ለማድረግ በጣም እየጣሩ ነው። ሰውም አብዛኛውን ጊዜ በእነዚህ ማህበራዊ ሚዲያዎች እየተሳበ ነው ወደዛ የሚገባውና እንዴት ነው ሰዎችን የ666 ኢሉሚናንቲ አባል የሚያደርጉት ካልን እንደነሱ ወሬና ትረካ ማለት ነው ከሆነ ሰዎችን አባል የሚያደርጉባቸው በገንዘብ ነው። በቃ በዝና፣ በስልጣን፣ በቅንጦት በቃ በተንደላቀቀ ህይወት ትኖራላችሁ በማለት በተለይ እነዚህ ተጽዕኖ ፈጣሪ የሆኑ ሰዎች የሉም። እነዚህ አርቲስቶች፣ ፖለቲከኞች፣ ስኬታማ ነጋዴዎች፣ ባለሀብቶች እነዚህን በደንብ ያነጻጥሩባቸውና እነሱ ላይ ትኩረት አድርገው ይሰራሉ ማለት ነው። እና ሌላኛው ደግሞ እዚህ አሜሪካ የሚገኘው ድርጅቱ ላይ ግን ዋና ይሄ የሰይጣን ቤተክርስቲያኑ ላይ እዛ ላይ ግን ማንም ሰው ማለት ነው ሄዶ ፎርሙ ሞልቶ መመዝገብ ይችላል። ማንም ሰው ማለት ነው። እኛ ሀገር ላይ ግን ያ የሚለየው ነገር አለ። እና ሌላኛው ደግሞ የ666 ኢሉሚናንቲ አባልነት ወይም አባል ለመሆን ዋና መስፈርቱ ምንድነው ሲባል እንደየቡድኑ ይለያያል ነው የሚሉት። ይሄን ደግሞ ይፋዊ በሆኑ ቡድኖች ውስጥ ዋናው መስፈርት በዋናነት ማለት ነው የራስን ፍላጎትና ስሜት በነፃነት መከተል ነው። ይሄ ኢንዲቪጁዋሊቲ የምንለው ማለት ነው። እና እነዚህ ባህላዊ ሃይማኖቶች ብለው የሚያስቧቸውን እነ እስልምና፣ እነ ክርስትና፣ ጁዳይዝም፣ ቡድሂዝም ምናምን በቃ እምነቶችን አለመቀበል ነው። በሚስጥራዊ ቡድኖች ዘንድ ደግሞ ታማኝነት ነው። እንደ ሀገራችን ይሄ ነው ብዙ ጊዜ ታማኝነት፣ ሚስጥር ጠባቂነት፣ ለዓላማቸው መገዛትን ማሳየት እኒህ ናቸው ዋና መስፈርቶቹ የሚሉት ማለት ነው እነሱ። እንግዲህ አባል እስከሆኑ በኋላ የሚገኙ ጥቅሞች አሉ ወይ ጉዳትስ አለው ወይ የሚለውን ደግሞ ስንመለከት
እንግዲህ በእነሱ ትረካ መሰረት እንደነሱ ወሬ ከሆነ ጥቅሞች አሉት ይሉናል። ያ ምንድነው? ፈጣን ምድራዊ ስኬት ታገኛላችሁ፣ ከፍተኛ ሀብት ታገኛላችሁ። ይው የህሊና ሰላሙን ያጣል። በቃ ሁል ጊዜ በቀን በቀን ይጨናነቃል። ከቤተሰብና ከማህበረሰቡም ይገለላል። የማያቋርጥ ፍርሃትና ጭንቀት ይመጣበታል በየቀኑ። በሃይማኖታዊ እይታ ደግሞ ከመጣን የነፍስ መጥፋት፣ ይሄ ዘላለማዊ ቅጣት ይመጣበታል ማለት ነው። ይህንን በሰፊው እናየዋለን። ቆይ እንደገና እንመለስና በሰፊው እናየዋለን። ታሪኮችንም እናነሳለን እዚህ ላይ ተፈጠሩ የሚሉትን ነገር ማለት ነው። እና እነዚህ የ666 አባላት ከሰይጣን ጋር ከደብል ጋር የሚያደርጉ ግንኙነት ምንድን ነው? ግንኙነታቸው ምንድን ነው ካልን እንግዲህ ያው በደም መስዋዕትነት በሃይማኖታዊ ስነ ስርዓቶች በእነሱ በሰይጣኒዝም ሃይማኖታዊ ስነ ስርዓት ማለት ነው ትእዛዛቱን መፈጸም ነው። በቃ ትእዛዛቱን በመፈጸም የሚደረግ መንፈሳዊ ትስስር ነው ማለት ነው። ሌላኛው ደግሞ ሰይጣንን እንዴት ነው የሚያገኙት? እነዚህ ሰዎች የኢሉሚናንቲ አባል ከሆኑ በስተኋላ ሰይጣንን እንዴት ነው የሚያገኙት? ሰይጣን በአካል ይገለጣል የሚሉ አመለካከቶች አሉ። እነዚህ የጥንቆላና የጥቁር አስባት ስለ ስርዓቶች ላይ የሚነገሩ ነገሮች አሉ። ነገር ግን ማለት ዟሂረን ይሄ ማን ነው በግልጽ አይታይላቸውም። በተለያዩ አስፈሪ እንስሳት ነው የሚመጣው ሲመጣ ማለት ነው። እንደ እባብ፣ ፍየል፣ ከርከሩ ምናምን እየተመሰለ ውሻ እየተመሰለ ነው የሚመጣባቸው እና ጥቁር ጥላ ይሆናል ደግሞ አንዳንዴ የሰው ቅርጽ ባላቸው መንፈሳዊ መገለጦች ምናምን ይታያቸዋል። ይሄ ቅዠት የለም በአእምሮ ውስጥ የሚሳል ቅዠት ልክ እንደዛ ሆኖ ይመጣል። ግን ይሄ ግንኙነት በአእምሮ ነው እንጂ በአእምሮና በመንፈስ ነው ይሄ ነገር የሚሆነው ማለት ነው። አእምሮ ላይ ነው የሚሳልበት የሳይኮሎጂ ሳይኮን ስለሚቆጣጠሩት ማለት ነው ሰውየውን። እና ሌላኛው 666 ወይም ኢሉሚናንቲ ትምህርቱ በዋናነት የት ሀገር ይሰጣል ካለን ምዕራባውያን ሀገራት ላይ እነዚህ አሜሪካ፣ እንግሊዝ፣ ጀርመን እንግዲህ እነዚህ አስተሳሰቦችን የሚያራምዱ ተቋማትና ድርጅቶች በህግ ተመዝግበው ይንቀሳቀሳሉ ማለት ነው። ፍቃድ ያላቸው እዛ አካባቢ ላይ እና ሌላኛው ደግሞ ሰይጣንን ለማዋራት እንደው ምን ያክል ጊዜ ይፈጅባቸዋል ምናምን የሚባል ነገር አለ። አሁን ይህ ጊዜ ሳይሆን የሚፈጅባቸው ብዙ ጊዜ ሰውየው የክፋቱ እና የሚስጥር ጠባቂነቱ ጥጉ ታይቶ ነው። በጣም ክፉ ከሆነ ደረጃውን ያሳድጉታል። ይሄ ሃይ ዲግሪ ይሰጡታል ማለት ነው። ከዛ ወደ ረቀቀ ግንኙነት ሰይጣን ጋር ይገባል ማለት ነው። ሌላኛው ሰውየው ከተኛ በኋላ ደግሞ በጣም የሚገርመኝ ነገር አለ። ከእንቅልፍ ጋር ደግሞ የሚያገናኙት ነገር አለ። የሌሊት ጭንቀት ይመጣበታል። ይሄ ስሊፕ ፓራላይሲስ የሚሉት ይሄ ቅዠት ይመጣበታል። ክፉ ስሜት እየተጫጫ ነው። በቃ ይጨናነቃል ምናምን። ህልመ ሌሊት ደግሞ አላቸው። ህልመ ሌሊት ማለት የህልም ትዳር በጣም ይገርማል። በህልም ማለት ነው ይጋባሉ ማለት ይሄ የኢሉሚናንቲው አባል የ666ቱ አባል ወይም አባል የሆነው ወይም የሆነችው ከሰይጣን ጋር ትጋባለች ወይም ይጋባል። ወንድ ከሆነም ሰይጣኑም ወንድ ከሆነ ሆሞ የሆነ ማለት ነው ግንኙነት ይኖራቸዋል ማለት ነው። ሶ ምንድነው ክፉ መናፍስት በህልሙ ማለት እነዚህ ሰይጣን በህልሙ ይመጣና ከሱ ጋር ግንኙነት ይፈጽማል ማለት ነው። እንግዲህ ይህን ከተመለከትን ሌላኛው ደግሞ የ666 አባል መሆን ሲፈልጉ ማለት ነው። የ666 አባል መሆን ሲፈልጉ ምንድነው የሚያደርጉት? እኔ በጣም የሚገርመኝ ነገር ማለት ነው እንግዲህ ይህ እንዳፈ ታሪክ ብዙ ጊዜ የሚነሳ ነገር ነው። ብዙ እንዳፈ ታሪክ ማለት ትክክለኛ ታሪክም ላይሆን የሚችል የሆነ ነገር ማለት ነው። እንግዲህ አንድ ሰው አለ፣ ምሳሌ የሆነ ሰው አለ።
በአንድ ሰይጣን ወይም ይህን አጋንንትን፣ ደብልን፣ ሸይጧንን የሚቀርብባቸው መንገዶች አሉ። እንግዲህ ከነዚህ ውስጥ ዋናና አለ የሚባለው መንገድ ይባላል ፈላጊው ሰው ሰይጣንን የሚፈልገው የሆነው ሰው እኩለ ሌሊት ላይ ያ ማለት ከሌሊቱ 6 ሰዓት ላይ ወይም በምዕራባውያን አቆጣጠር በ12 ሰዓት ማለት ነው ኤኤም ላይ ማንም ሰው በሌለበት ማለት ነው ማዕዘን በሆነ መንገድ ላይ ያ ማለት መስቀለኛ መንገድ ላይ ብቻውን ይቆማል ሌሊት እና እዚያም የተወሰኑ የአምልኮ ቃላቶችን ይናገራል ማለት ነው እዚያ ቦታ ላይ። ከዛ ጥቁር ሻማ ያበራል። ጥቁር ሻማ ካበራ በኋላ የአውሬውን መንፈስ ይጠራል ማለት ነው። ከዛ በኋላ ይግባባሉ ይላሉ። እና እንደ ታሪክ ደግሞ ሌላ የሚያነሱት ነገር አለ። አንድ ምንድነው ይሄ የስኬት ማማ ላይ ትደርሳለህ ምናምን ብሎ የሆነን ሰው እንዴት እንዳታለሉት ማለት ነው። እና ወደዛ ነገር እንደሳቡት የሚነገር አፈ ታሪክ አለ። ያም አፈ ታሪክ በጣም የሚገርምና የሚያስደንቅ የሆነ ነገር ነው። ምንድነው የሆነው? አንድ ሰው አለና የሆነ ሰው አለ። ያ ሰው በጣም ተሰጥኦ አለው ይባላል። ተሰጥኦ ኑሮት ነገር ግን ተሰጥኦውን ሳይጠቀምበት በድህነት ነው ባለማወቅ ውስጥ ነው እየኖረ የነበረው ይባላል። እና ሰውየው ግን ሙያው ሙዚቃና ቲያትር ቤት ላይ ነበር የሚሰራው። እና ይህ ወጣት በአንድ ወቅት የሆነ ዕዳ ውስጥ ይገባል ይላሉ። እዛ ዕዳ ውስጥ ከገባ በኋላ ተስፋ ይቆርጣል። እና በአፈ ታሪኩ መሰረት በዚህ የጭንቀት ወቅት ማለት ነው በጣም በቪአይፒ ልብስ ያጌጠ ሰው ይመጣል ይላሉ ወደሱ ማለት ነው። እና ፊቱ በከፊል በጭንብል ማለቴ በማስክ የተሸፈነ ነው። እና በጣም እንግዳ የሆነ ሰው ነው ቀረበው። ያ እንግዳ የሆነ ሰው ለወጣቱም እንዲህ አለው ይላሉ። የማትገምተውን ዝና ሰምተህ የማታውቀውን ዝና ያለምን ክብር በሚሊዮኖች የሚቆጠሩ ገንዘብ እንሰጣለን ምናምን ይለዋል። እና አንተ ግን የምንሰጠን እያንዳንዱን ትዕዛዝ ያለ ጥያቄ ትፈጽማለህ ይለዋል ያንን ሰውዬ ማለት ነው። እና ወጣቱም ያለምንም ማመንታት ያንን ሐሳብ ይቀበላል። እና በጥቂት ወራት ውስጥ ያ ወጣት በዓለም ዙሪያ በሚሊዮኖች የሚወደድ ሆነ ማለት ነው። እና ኮንሰርቶቹ ሁላ በትንሽ ደቂቃዎች ማለት ነው የሚሸጥለት በቃ በፈጣን የሚሸጥለት ምን ሆነ ድምጻዊ ሆነ ማለት ነው። ትልቅ ኮከብ ሆነ። ነገር ግን በሄደበት ሁላ ማለት ነው ያ ሰውዬ በልብሶቹና በዚህ በሙዚቃዎቹ ላይ ማለት ነው ቪዲዮዎቹ ላይ ይሄ ነጠላ አይን ቅድም እኮ ያነሳ ነው የለም ልዩ መለያቸው ይሄ ኦልሲንጋይ የሚሉትን እሱን ከዛ ይሄ የፒራሚድ ምልክትና 666 የተሰኙ ምልክቶች እነዚህ ምልክቶች በግልጽም ሆነ ደብቆም ሆነ በስውር እንዲያሳይ ያስገድዱት ነበረ። እና ያ ማህበሩ 666 እንደ መቆጣጠሪያና መልእክት ማስተላለፊያ ያንን ሰውዬ እየተጠቀመበት ነው ማለት 666 የሚባለውን ፕሮሞሽን እየሰሩበት ነው። እና ሰዓቱ ደረሰ መጨረሻ ላይ ማለት ነው። እንግዲህ ሰዓቱ ደረሰ ማለት ምን ማለት ነው? የቀጠሮ ሰዓት አለ። መጀመሪያ ላይ ሰውየው አባል ሲሆን እኛን ለ7 ዓመታት ያክል ታገለግላለህ ካለው 7 ዓመቱ ካለፈ ይሞታል ነው የሚሉት በእነሱ አስተሳሰብ። እና 13 ዓመት ከተባለ ከዛ በኋላ ይሞታል። 20 ዓመት ከተባለ ከዛ በኋላ ይሞታል። 5 ዓመት ከተባለ ከዛ በኋላ ይሞታል። እና አርቲስቱ በጣም የስኬት ማማ ላይ ደረሰ። እንግዲህ በጣም ታዋቂ ሆነ፣ ፌመስ ሆነ ከ7 ዓመታት በኋላ ላይ ማለት ነው። እንግዲህ ማህበሩ 666 የሰጠው ጊዜ አበቃ። የ7 ዓመት ጊዜ ነው እነሱ የሰጡት የሚገርመው። እና የመጨረሻውንና በጣም አስከፊውን መስዋዕትነት እንዲከፍል ትዕዛዝ ተሰጠው። ያምን መሰላችሁ ትዕዛዙ የሆነ በቀጥታ ቲያትር ወይም ሙዚቃ ላይ
ትዕይንት ላይ እያለ ማለት ነው በሚሊዮኖች የሚቆጠሩ ሰዎች እየተመለከቱት እያዩት ራሱን ማጥፋት ነበረበት። ራስን አጥፋሉት እና ይህ ለዛ ማለት ለድርጅቱ የኃይል ማሳያና የአምልኮ ስርዓት ማጠናቀቂያ ነበር እንደሆነ እንዲያሳይ ነው የፈለጉት ማለት ነው። አርቲስቱ በጣም ደነገጠ። ይቅርታ እንዲያደርጉለት ጠየቀ። ሀብቱን ሁሉ መልሶ እንዲወስዱለት ጠየቀ። ወደ ማህበሩ መሪዎች ሄደና ሀብቱን ሁሉ ሰዱት፣ እኔን ግን ነፃ ልቀቁኝ አለ። ነገር ግን ከነሱ የመጣው ምላሽ ምንድን ነበረ? በጣም አስፈሪ ነበረ። አይሆንም አሉትና በሄደበት ሁሉ ማለት ነው ጥቁር ልብስ የለበሱ ይታዩታል። ፊታቸውን የማይታይ ሰዎች ይከተሉታል። ደግሞ መልሶ በቤቱ ውስጥ ባሉ ስልኮች መስኮቶቹ ላይ በሩ ላይ በቃ ቤቱ በሙሉ 666 የሚሉ ጽሁፎች ይታዩታል አይኑ ላይ። ይሄ ሳይኮ ጨዋታ ነው የሚጫወቱበት እና አእምሮን ተቆጣጠሩት። ከተቆጣጠሩት በኋላ ሙሉ ለሙሉ በፍርሃት ተዋጠ ማለት ነው። እና ያ የሚያቀርብበት የኮንሰርት ምሽቱ ሚሊዮኖቹ ጋር ቀርቦ የሚያቀርብበት ኮንሰርቱ ሰዓቱ ደረሰ እና ምንድነው የተፈጠረው? መድረኩ እንግዲህ በሺዎች የሚቆጠሩ በሻማዎች የተሞሉ በፒራሚድ ስዕሎች ያጋጌጠ ነበር በቃ መድረኩ ማለት ነው። እና አርቲስቱ ወደ መድረኩ ከመውጣቱ በፊት ማለት ነው በመስታወት ሲያይ ራሱን ሲያይ ማለት ነው በመስታወት ሲያይ ከመስታወቱ ጀርባ የሚታየው ነገር አለ። የራሱ መልክ አይታየውም ጭራሽ። መስታወቱ ላይ በጣም አስፈሪ የሆነ ፍጡር ይታየዋል። የሱ ጥላ ይታየዋል። እና የሙዚቃው ኮንሰርቱ ትዕይንቱ ሊያበቃ ትንሽ ደቂቃዎች እየቀሩት ነው። በቃ አርቲስቱ አስቀድሞ የተሰጠው መመሪያ አለ አይደለ? ቅድም ከ666 ማህበሩ ምንድነው የሆነው? በመድረኩ መሃል ላይ ቆመ። ከዛ በመድረኩ መሃል ላይ ከቆመ በኋላ በድንገት በከፍተኛ ድምጽ መጮህ ጀመረ። ከዛ በኋላ መብራቶቹ በሙሉ ጠፉ ይላሉ መድረኩ ላይ። ከትንሽ ቆይታ በኋላ መብራቱ ሲበራ አርቲስቱ መድረኩ ላይ ህይወቱ አልፎ ተገኘ እያሉ እንዳፈ ታሪክ የሚያነሱት ነገር አለ። እና በጣም የሚገርመው ግን የሚያስደነግጠው ነገር ምንድነው? እሱ በሞተበት ቅጽበት ማለት ነው በስታዲየም ውስጥ የነበሩት ሰዓቶች በሙሉ 6:06:06 ላይ ቆመው ነበር ማለት ነው። ሰዓቱ 6:06:06 6:66 ከሚለው ጋር አያያዙት ማለት ነው። ከዛ በኋላ ላይ ምን አሉ? የሞተበት ምክንያት ያው እንግዲህ ምንድነው ይላሉ በሕክምና ሲዘጉት ማለት ነው። በሕክምና ሲያረጋግጡት በሕክምና ምርመራ በድንገተኛ የልብ ህመም ነው የሞተው ይላሉ ማለት ነው። ነገር ግን እዛ የነበሩ የዓይን እማኞች ማለት ነው መድረኩ ላይ የነበሩ አርቲስቱ ከመሞቱ በፊት የማይታይ ኃይል አንገቱን እያነቀው ነበር አሉ። እንግዲህ ታሪኩ እውነትም ይሁን አይሆንም እንዲህ ነው ብቻ ሰይጣን ሳይኮሎጂካሊ ሰዎችን የሚጫወትባቸው ማለት ነው። የሳይኮሎጂ ጨዋታ ነው የሚጫወትባቸው ባይዘው ሁሉም ላይ እንጂ ሌላ የተለየ ነገር የለውም። ምንድነው የሳይኮሎጂ ጨዋታ ደግሞ ሲጫወትባቸው ፍርሃት ነው የሚለቅባቸው። ይሄ ዝም ብሎ በቃ ከፍተኛ ፍርሃት አእምሮ ላይ መልቀቅ። ከዛ የሆነ ደግሞ ይሄ ሚስጥራዊ ነገር ያደርግባቸዋል። የሰዎችን የማወቅ ጉጉት መሳብ። ዝም ብሎ ሚስጥራዊ ነገሮችን ሚስጥራዊ በሆኑ ቁጥር እኮ ነገሮች ለማወቅ እየተጠጋ ነው አምከለው። ልክ እንደዛ ሚስጥራዊ ያደርግባቸዋል። እና ይህንን ንቃተ ህሊናን ደግሞ እሱን ነው የሚቆጣጠረው። እሱን ይቆጣጠርባቸዋል። ልክ በሙዚቃ በምልክቶች በፊልሞች አማካኝነት ማለት ነው። ክፉ ሴቶች ያሏቸው አሉ አይደለ? በሰዎች አእምሮ ውስጥ ያንን ሳታስበው ማስረጽ ነው የሚፈልገው እሱ። ሳያስቡት ያሰርጽባቸዋል ማለት ነው በሰዎች አእምሮ ውስጥ። እና ምንድነው
ከዚህ ነገር በጣም ወላሂ ልንጠነቀቅ የሚገባ ነገር ነው ማለት ነው። ምክንያቱም እንደ መደምደሚያ ማለት ነው እንዳይበዛብን እንቋጨውና ባይብሉም ላይ ስንመለከተው ቅድም እንዳነሳለው ማለት ነው ራእይ 13 ከ16 እስከ 18 የተገለጸ ነገር አለ። ምን ይህ ሰይጣን አምልኮ በጣም የተከለከለና የተወገዘ መሆኑን ይናገራል ማለት ነው። ፍንትው ብሎ ተቀምጧል። እና ሌላኛው ደግሞ ዮሐንስ 10:10 ላይ ያለ ነገር አለ። ያ ምን ይላል? ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ይላል። እና እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁኝ ይላል አይደለ? ያ ምንድነው? ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ማለት ነው። የሰይጣን ዋና ዓላማው ማታለልና ማጥፋት ነው። በቃ ሌላ ምንም ነገር የለውም። እና ሰይጣን ደግሞ የውሸት አባትነትን ነው የሚሰብከው። የውሸትን አምልኮ ነው የሚሰብከው። የውሸትን ጥሪ ነው የሚጣራው። ለዛም ነው ዮሐንስ 8:44 ላይ የተቀመጠ ነገር አለ እዛው ባይብል ላይ እናንተ ይላል ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ ይልና እስከ መጨረሻው ድረስ ይጠቅሳል። ይህም የሰይጣን የመጨረሻ ጥመት ሰዎችን ማጥመም እንደሆነ ስራውና እና የውሸት አባትነት እንዳለው የሚናገር የሆነ ነው ማለት ነው። ሌላኛው ደግሞ ቁርአን ላይ ስንመጣ ሱረቱል በቀራ ላይ የተገለጸ የሆነ ነገር አለ። ምን ይላል? ወላ ተተቢዑ ኹጡዋት الشيطان انه لكم عدو مبين ይላል። ወላ ተተቢዑ ማለት አትከተሉ፣ ኹጡዋት الشيطان ምንድን የሰይጣንን ፈለጎች አትከተሉ። ምክንያቱም ኢነሁ እሱ ማለት ነው የሰይጣን የሚባለው ለኩም ለእናንተ አዱ ሙቢን ምንድነው? ግልጽ የሆነ ጠላት ነው። በቃ ግልጽ የሆነ ጠላታችሁ ነው። ከዚህ በላይ ታዲያ ምን ይንጣ? እንዲሁም ሌላ ቦታ ላይም የተጠቀሰ ነገር አለ ሱረቱል በቀራ ላይ ማለት ነው። ሱረቱል በቀራ ላይ ምዕራፍ 2:268 አንቀጽ ላይ የተገለጸ ነገር አለ። አንቀጽ 268 ላይ الشيطان يعيدكم الفقر ويأمركم بالفحشاء ይላል እኮ። ሰይጣን በባህሪው ማለት ነው የሰው ልጅ ድህነትን ያስፈራራችኋል። الشيطان يعيدكم الفقر ይሄ ነው በቃ ምንም ድህነትን ያስፈራራችኋል። ويأمركم ያዛችኋል بالفحشاء በሚያስጠላ በሆነ ነገር በክህደት ያዛችኋል ይላል። ሌላኛው ደግሞ ሱረቱል አዕራፍ ላይ ያለው ማለት ነው ምዕራፍ 7 ላይ ያለው ከአንቀጽ 16 እስከ 17 ያለው ምን ይለናል? እሱ ላይ ደግሞ ቃለ ይላል فبما أغويتني لأقعدن لهم صراطك المستقيم ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجدوا أكثرهم شاكرين እንግዲህ ሰይጣን ነው እንግዲህ ይሄን እያለ ያለው ምን አለ? እኔን በማሳሳትህ በማራቅህ ምክንያት ይላል ቀጥተኛ በሆነው መንገድ ላይ በእርግጥም እቀመጥባቸዋለሁ፣ እከለክላቸዋለሁ። ከዛም ከፊታቸውም ከኋላቸውም ከቀኛቸውም ከግራቸውም ከሁሉም በኩል እመጣባቸዋለሁ ይላል። እና አብዛኞቻቸውን አመስጋኞች ሆነው አታገኛቸውም ይላል። ምንድነው እንግዲህ የሰይጣን ግልጽ የሆነ ጽሜቶችን ነው እኒህ ሁላ የሚገልጹልን ማለት ነው። ሰይጣን ግልጽ የሆነ ጠማማ ግልጽ የሆነ ጠላታችን እንደሆነ ሱረቱል ፋጢርም ላይ በግልጽ ተቀምጧል ማለት ነው። እና ምንድን ለማለት ፈልጌ ነው እዚህ ነገር ላይ ኢሉሚናንቲ የሚሉት ነገር ላይ ሁሉም ሊነቃ ይገባል። ወላሂ በተለይ ወረዳና ቀበሌ አካባቢ ያላችሁ ልጆች ልትነቁ ይገባል። ወደ ከተማ አካባቢ ሞር አሁን አብዛኛው ሰው ነቅቷል። ወደ ገጠር አካባቢ ግን ልትነቁ ይገባል። ትኩረት ልታረጉ ይገባል። ለየት ያለ ነገር ስትመለከቱ ለምን ማለት ይገባችኋል የሆነ ነገር እንጂ ዝም ብሎ መቀበል አይደለም። እንግዲህ والله اعلم ይሄን ይመስላል ያለው ነገር። ደግሞ ሐሳባችሁን ታጋሩኛላችሁ። እሺ እጠብቃለሁ ከእናንተ። መልካም ጊዜ